ቅድም ወደ እኔ የምታላክችው ቅድም ወደ እኔ ያላከች አንቺ አይደለም። ታው የወርቁት ሁለት ልዕልት እንዴት ተገናኛችሁ? እኛ እኮ ሁሌ እንገናኛለን። አንተ ስለማትመጣ ነው እንጂ። አዎ ተበሳለ ደስ አድርግልኝ። ኧረ ችግር የለውም እየቀለድኩ ነው። መጥፋት እየቀለድኩ አይደል? ጠፍተሃል ግን ችግር የለውም። የእያንዳንዱ የሆነ ምክንያት አለ። ግድ ነው። አዎ ጠፍቻለሁ። ተታደግልኝ ማርያ አንድ በይው ወንድም አለ ግፍ በሉ እንዳይደርስ 40 አስገባት እኔ እወጣለሁ። ኧረ ምን 40 ትግል ቤተሰብ 40 ባልሞላ አንቺን ተኝ ለምች መድኃኒት ካለ ንገሯትና ትተኝ። ምን አለ ለምች መድኃኒት ምን አለ ወዲህ ኧረ ደህና ነኝ። ዛሬ እኮ ማስታገሻ ወሰድኩ። ሰሞኑን እኮ እንዴት ነሽ ይላሉ። እኔ እኮ ይመቸኛል ብለሽ እንደምትመጪ ነው። አይመችሽ እንደሆነ እኮ ነው። እንዴት ነሽ ይላሉ። ይዘውልሽ አስብና እንዴት ነሽ እንዴት ጠናብኝ። እኔ ልሳውቁ እንደምንሰደው ማለት ነው። አልወኩም እኮ ላይ ብላይ ፈለኩት የልሽም ትናንት እንኳን እንቅልፍ ከብቶኝ ነው። በነገራችን እንቅልፍ ተኝቼ ነው ሌሊት። ኧረ ችግር የለውም። እኔ ስጀመር መጣሽ ቀረሽ መች ትዝ ትይኛለሽ። ሲረሱሽ አታውቂም እንደ አንቺ በግድ ፈልጉኝ። እየሰማችኋት ነው? ወይኔ በላይ ነሽ በላይ ነሽ ጭራሽ መጣህ አልመጣህ ተረስተም እኔስ ግን ጭቅጭቅ አቆሙ። እስኪ ለምን ትሄዳለህ? ልንጨቃጨቅ እኮ ነው የገባ ነው። አርፈህ ተቀመጥ። ኧረ ምክንያት የለኝም። ነጽዬ እኔ እናውቃለሁ ጠፋህ ብዬሽ ነው። አብርሽዬ በሰላም ከሆነ ችግር የለውም ወንድሜ። አቤላ ጭቅጭቅ አይደለም እየተቃለድኩ እኮ ነው። የምር መስሎኝ ነው እንደው ሙዬ ብትመታኝ ራሱ አልናገራትም። የምር ከሆነ ግን እየገላመጠችኝ ነው። አቤላ መከታ ያደርግልህ በስተቀር ግለየ በውስጥ ውስጥ ለውስጥ ድንቅ የመከታ የማያዋጣ ጸሎት ለብራቅ ይሰጠና ለሀገሬ ሰው አያዋጡሽም፣ ያስጎዱሻል። ምን ነው ሸዋ አቤላ አንድ ነገር ጻፍ እንጂ አታሳፍረኝ እንዴ! መከታሽ ሆናለሁ በለኝ እስኪ ይውጣ ታፍር እና ሳፍር ሚኮ ቢኖር እስካሁን ኮሜንት በኮሜንት ያደርግሽ ነበር። የኔ ታላቅ የኔ ጎበዝ የኔ ወጣ መጥቶ ነበር ግን ዛሬ አላገኘሁትም። እሱማ ቢኖር ማለት ነው አንድ ዝም እንኳን ታፍርብኝ ምን ይሆንሽ እንዴ? አብርሽ አንተ የምርብ ጠፍተሃል ማለት ነው። አንተ ሰውዬ ስሙልኝ፣ ይሄን ሰውዬ ከኔ ፊት የማይሆነች እሷ የኔ መሆን ግን ከተሰው ነው የሰማው አይደል? ነው አልሰማህም? ገና አላየኸውም። ወንድ እንደሆንኩ ይኸው ዶላሩ ምልክት አለ። እኔ ሆኛለሁ። የሰማህ መስሎኛል። ታስበውታ እንኳን እኔ ለዚህ ሆና እኔማ እያወጣሁ ነው ብታይ ነው የምልህ። በወር አንዳንድ ሁለት ሺህ ዶላር ልክ እንደዚህ ፀጉር ይነሳነሳል አልኩኝ። ይሄ ዶላር እንደው ብታይ ነው የምልህ። አብርሽዬ ከበርኩ። ኢትዮጵያ ልገባ ነው ለአባቱ ማርዬ። እሺ ችግር የለውም። ቢነሰንስልሽ ደስ ይለኛል። ግን እኔ አላየሁም፣ አልሸተተኝም። እንካፈላለን ተባብላን ነበር። ሁለቱን ሺህ ዶላር ወደ እኔ ይሰጣል። 4000 ነው የበላሽ እስካሁን 2ቱን ወደ እኔ ያዘልኝ። ኧረ ችግር የለውም። ሁሉንም በስምሽ አደርግልሻለሁ እንዳታስቢ። ምን ተወራ ንገሪኝ። እሙዬ እየገላመጠችልኝ ነው። አግዝልኝ። መከታ ፈጣሪ ነው። ሰው መከታ ሊሆን አይችልም። ለምንድን ነው ግን እኔ ሰዎች ማለት ነው ሰዎች የምር ለጨዋታ የሆነ ነገር ሲነሳ ከፈጣሪ ጋር አታያይዙና። ለምን ስለ ሃይማኖት እኮ አላወራንም፣ ስለ ፈጣሪ እኮ አላወራንም። ጨዋታ ነው፣ እየተቀላለድን ነው አይደለ? አንተ እኔ መከታ መሆን አልችልም ካልክ አልችልም ነው ማለት ያለበት። የምትመካውማ በአምላኳ ነው። ሹሃዳ ለምንድን ነው የምታያይዙን ከፈጣሪ ጋር?